ጥሩ ነገር እያረክ መስሎክ ብዙ ነገር ባንዴ ታደርጋለህ። ምናልባት ኩክ እያረክ ስልክ እያወራ ነው ወይንም ደግሞ ከቤተሰብ ጋር እያወራ ነው። ነገር ግን ይሄ ብዙ ሰዎች እይታ ጥሩ ነገር ነው ተብሎ ቢታየም ይሄ ክሎት ማለትም በአንድ ጊዜ ብዙ ነገሮችን ማድረግ እንደ ጥሩ ነገር ታይቶ ቢጨበጨብለትም ነገር ግን አይደል። ሪሰርቾች እንደሚያሳዩት ከሆነ 50% ያዘገያል እናም ደግሞ 50% ሰት እንድሰሩ ያደርጋቸዋል። ይቺ 50% ትልቅ መስላ የምትታያችሁ አሽከርካሪ ጋር ስትወስዷል። አንድ አሽከርካሪ ስልኩ ቢጠራ እናም ስልኩን ለማሳብ በሚነሳበት ጊዜ በዛች 50% መቀዝቀዝ ምክንያት 0.5 ሰከንድ ይዘገያል። እናም 0.5 ሰከንድ ትልቅ አይደለችም። ነገር ግን መኪናው በፍጥነት እየሄደ ከሆነ ሌላ ታሪክ ነው። ይህ መኪና 112 ኪሎ ሜትር እየሄደ ነው። እንደ ድንገት መኪና ገባበት፣ ስልኩን ያወራ ነው። በዛ 0.5 ሰከንድ ውስጥ 15.5 ሜትር ይጓዛል። 15.5 ሜትር የአንድ ሰው ህይወት ባጭሩ አለቀ ማለት ነው። እናም ብዙ ስህተቶችና ጥፋቶች የሚፈጠሩትም በዚህ ምክንያት ነው፣ መልቲ ታስኪንግ። ስለዚህ ካሁኑ በማቆም ለራሳችሁ ትልቅ ውለታ ዋሉ።